የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። የሚያምንብኝ በሥጋ ቢሞት በነፍስ አይሞትም። አንድ ጊዜ ቢሞት ሁለተኛ አይሞትም። ሞታቸው ወደ እግዚአብሔር የሚሄዱበት መንገድ ነው። ከምድር ወደ ሰማይ የሚወጡበት መሰላል ነው። ከሚያልፈው ዓለም ወደማያልፈው ዓለም የሚሸጋገሩበት ድልድይ ነው። እነሱ ያገኙትን ክብር እኛም እናገኛለን። እነሱ ወደ ገቡበት ወደ መንግሥተ እግዚአብሔር እኛም እንገባለን። ኢትዮጵያውያን ለምን እርስ በርሳችን እንባላለን? ለምን እርስ በርሳችን እንጣላለን? ለምን እርስ በርሳችን እንነካከሳለን? የዚህ ነገር መጨረሻው እኮ ጥፋት እኮ ነው። ዛሬ ርኅራኄ አለ ወይ ከኛ ኢትዮጵያውያን? ዛሬ እኮ እንኳን ለአውሬ ሚራራ ለወገኑ ለኢትዮጵያዊው ሚራራ ጠፋ እኮ። ወገን ወገኑን በጠራራ ፀሐይ እንደ በግ እንደ ዶሮ ሲያርድ፣ እንደ ጎመን ሲቀረድድ፣ በሰይፍ ሲቀላ፣ በእሳት ሲያቃጥል አይተናል። ሕፃናት ብለው ሳይኖሩ ሳይራሩ፣ ሽማግሌዎች ብለው ሳያፍሩ ሳያከብሩ፣ መውለጃዋ ጊዜ የደረሰ ነፍሰ ጡር ማህፀኗን ቀደው ጽንሱን አውጥቶ ሲጥሉ፣ ወልዳ የምታጠባ አራስ እንክብካቤ የሚገባት በግፍ ከልጇ ጋር ስትገደል አይተናል። አስጨናቂ ዘመን ላይ ነው ያለነው። ተለማምደነዋል። ምንሰማ የሞት ዜና ነው። አስከሬን ነው የምንቆጥረው። ለሀገር ለዓለም የሚጸልዩ አባቶቻችን መነኮሳቱ ምናንያኑ ካህናቱ አገልጋዮቹ በቤተ መቅደስ ጭምር በገዳም ውስጥ ጭምር ሲታረዱ አይተናል። ከዚህ በላይ ከአውሬ መክፋት ምን አለ? ዛሬ ርኅራኄ አለ ወይ ከኛ ዘንድ ኢትዮጵያውያን? ዛሬ እኮ እንኳን ለአውሬ ሚራራ ለወገኑ ለኢትዮጵያዊው ሚራራ ጠፋ እኮ። እጅግ እኮ ያሳዝናል፣ ያሳፍራል፣ አንገት ያስደፋል። እኔ መጽሐፍ ጠቅሼ ከምነግራችሁ በላይ ዘመኑ ራሱ ይናገራል። ዘመኑን መዋጀት ነው። ሰው ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው እኮ። ወገን ወገኑን በጠራራ ፀሐይ እንደ በግ እንደ ዶሮ ሲያርድ፣ እንደ ጎመን ሲቀረድድ፣ በሰይፍ ሲቀላ፣ በእሳት ሲያቃጥል አይተናል። ሕፃናት ብለው ሳይኖሩ ሳይራሩ፣ ሽማግሌዎች ብለው ሳያፍሩ ሳያከብሩ፣ መውለጃዋ ጊዜ የደረሰ ነፍሰ ጡር ማህፀኗን ቀደው ጽንሱን አውጥቶ ሲጥሉ፣ ወልዳ የምታጠባ አራስ እንክብካቤ የሚገባት በግፍ ከልጇ ጋር ስትገደል አይተናል። እዚህ ዘመን ደርሰናል። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ለአራዊት ለመኑ። ሰው ግን ዛሬ በወገኑ ላይ ከአውሬ ከፍቶ በቀን በጠራራ ፀሐይ ወገኑን ይበላል፣ ይገድላል፣ ይሰብራል። አስጨናቂ ዘመን ላይ ነው ያለነው። ተለማምደነዋል። ምንሰማ የሞት ዜና ነው። አስከሬን ነው የምንቆጥረው። ለሀገር ለዓለም የሚጸልዩ አባቶቻችን መነኮሳቱ ምናንያኑ ካህናቱ አገልጋዮቹ በቤተ መቅደስ ጭምር በገዳም ውስጥ ጭምር ሲታረዱ አይተናል። ከዚህ በላይ ከአውሬ መክፋት ምን አለ? መነኮሳቱ ድምፅ አራዊቱን ግርማ ሌሊቱን ጸባ አጋንንቱን ታግሰው በጾም በጸሎት በስግደት ተጠምደው ዓለምን ንቀው ራሳቸው እኮ አይደለም ለወገኖቻቸው እኮ ነው፣ ለሀገር እኮ ነው። ምንድነው ወንጀላቸው? ግን ይሄንን ያህል እዚህ ደርሰናል ወገኖቼ። አሁን ያውም እኮ ይሄ የተፈጸመው በቅርብ ጊዜ በታላቁ ገዳማችን በደብረ ከዋክብት በዝቋላ ገዳም ነው የተፈጸመው። ዛሬ እዛም በዓላቸው ይከበራል። አቡነ ገብረ መንፈስ ቅዱስ ከግብፅ መጥተው ማንም ሳይጠይቃቸው 100 ዓመት በባህር ጸለዩ እዛ ዝቋላ። ዛሬ ግን ኢትዮጵያዊው ይታረዳል።
ለከብድ ጸለዩ። በኢትዮጵያ ተዟዙረው አገለገሉ። ወደ ቅድስት ሀገር ወደ ኢየሩሳሌም እየመጡ ታሪካቸው እንደሚነግረን፣ ዛሬ ግን በገዛ አገራችን ስደተኞች ሆነን። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ አራዊት አስለምደው ከአራዊት ጋር ነበሩ። ዛሬ ሰው ከአውሬ ከፋ። አባቶቻችን ገዳማውያኑ አራዊት እኮ አይተናኮሏቸውም። እዚያ ጫካ ውስጥ እኮ ብዙ አይነት አራዊት አሉ እኮ። አናብስት አሉ፣ አናብርት አሉ፣ ጅቦች አሉ፣ ስንት ክፉ አውሬዎች አሉ። የሚገርማችሁ የዛሬም አባቶቻችን ገዳማውያኑ በየገዳማቱ አራዊት አስለምደው ከአራዊት ጋር ይኖራሉ። ሰዎች ግን ከከተማ ሄደው ያርዷቸዋል፣ ይገድሏቸዋል፣ ደማቸውን በግፍ ያፈሳሉ። እባካችሁ እንዲህ ብለን እንጸልይ እስቲ በሉ ከኔ ጋራ የምትገዛልህን ነፍስ ብሉ ለአራዊት አትስጣት፣ የችግረኞችን ነፍስ ለዘወትር አትርሳ። የዳዊት መዝሙር 73 ቁጥር 19 በሃይማኖት የምትገዛልህን ለአምልኮት የምትንበረከክልን ሰውነት በምግባር የምትታዘዝልን ፈቃድን የምትፈጽምልን እንደ ቃል የምትኖርልን ሰውነት ለአራዊት ለዲያብሎስና ለሰራዊቱ አትስጣት አለ። የችግረኞችን ነፍስ ለዘወትር አትርሳ። እግዚአብሔር ሁላችንን አይርሳን፣ አይረሳንም፣ አይተውንም፣ አይጥልንም። እንደ ሰዎችማ ቢሆን ኖሮ ጠፍተን ነበር። እንደ ክፉዎች ቢሆን ኖሮ እንደ ዲያብሎስና እንደ ሰራዊቱ አሰራር ቢሆን ኖሮ የለንም ነበረ። ግን እንደ አምላካችን እንደ እግዚአብሔር ቸርነት አለን፣ ወደፊትም ደግሞ እንኖራለን። ዲያብሎስ ሊያጠፋን አይቻለውም። እግዚአብሔር ከኛ ጋር ነው። አይዟችሁ፣ ተስፋ ደግሞ አትቁረጡ። ለእመ እግዚአብሔር ምስሌነ መኑ ይክለነ። እግዚአብሔር ከኛ ጋር ከሆነ ማን ይችልናል ይላል ሮሜ ምዕራፍ 8 ቁጥር 31 ላይ። እውነት ነው። እኛ ከእግዚአብሔር ጋር ከሆንን ሃይማኖታችንን ካጸናን ምግባራችንን ካቀናን እግዚአብሔርም ከኛ ጋር ነው። ማይችልናል የማይቻለውን እንችላለን። አሁን እኛ የምናዝነው ለራሳችን ነው። አባቶቻችንማ ክብር ነው ያገኙት እኮ። የእነሱ ሞት እኮ እረፍት እኮ ነው። ማን ያገኘዋል ወገኖቼ? ግን ቢቆሙ እያስተማሩ ብዙ ልጆች ያፈሩ ነበር፣ ብዙ ተተኪ ያወጡ ነበር። በጸሎታቸው ያግዙን ነበር፣ በበረከታቸው ይጠቅሙን ነበር። ያንን ነው ምናስበው እንጂ እነሱማ ታላቅ ክብር አገኝተዋል። ስለዚህ እናስብ። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ግብፃዊ ናቸው። የመጡት የት ነው? ኢትዮጵያ ነው። የጸለዩት ለማን ነው? ለኢትዮጵያውያን ነው። ምን አሉ? የኢትዮጵያውያንን ሕዝብ ኢትዮጵያውያንን ማርልኝ አሉ። ምን በልልኝ? ማርልኝ። ካልማርክልኝ ከዚህ ከዝቋላ ባህር አልወጣም ብለው 100 ዓመት ነው የጸለዩት። አምላካችን እግዚአብሔርም ኢትዮጵያውያንን ምሬልሃለሁ ብሎ ቃል ኪዳን ገባላቸው። ክብር ምስጋና ለአምላካችን ለእግዚአብሔር። እስቲ በሉ ለጻድቃን በሉ ምኞታቸው ትሰጣቸዋለች። መጽሐፈ ምሳሌ ምዕራፍ 10 ቁጥር 24 ለጻድቃን ምናቸው ትሰጣቸዋለች? ምኞታቸው ትሰጣቸዋለች። ጻድቃን ተመኝተው የሚያጡት አንድ ነገር የለም እንኳን ለምነው። ለምን? ሁልጊዜ የጻድቃን ምኞት በጎ ብቻ ስለሆነ አንድም ጊዜ ጻድቃን ክፉ አይመኙ። ሁሌ ምኞታቸው በጎ ነው። ስለዚህም የልቡናቸውን መሻት ደግሞ እግዚአብሔር ይሰጣቸዋል። ኢትዮጵያውያንን አስምረዋል። እንግዲህ ግብፃዊው ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ከግብፅ ተነስተው ኢትዮጵያ መጥተው ለክርስቲያኖች ብቻ አይደለም ለኢትዮጵያውያን በሙሉ ነው የጸለዩት የለመኑት። ይሄን ካደረጉ ኢትዮጵያውያን ለምን እርስ በርሳችን እንባላለን? ለምን እርስ በርሳችን እንጣላለን? ለምን እርስ በርሳችን እንነካከሳለን? የዚህ ነገር መጨረሻው እኮ ጥፋት እኮ ነው። እስቲ በሉ ከኔ ጋራ በምድር ሁሉ ላይ በሉ እንዲኖሩ
የሰውን ወገኖች ሁሉ ከአንድ ፈጠረ። የሐዋርያት ሥራ ምዕራፍ 17 ቁጥር 26 በምድር ሁሉ ላይ እንድንኖር በአራቱም ማዕዘናት በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ እንድንኖር የሰውን ወገኖች ሁሉ ከአንድ ከአዳም ፈጠረ። ሔዋን እንኳን የተገኘችው ከአዳም ጎን ነው። የሰው ነቁ ምንጩ የሁላችን አባት አዳም ነው። የሁላችን እናት ሔዋን ናት። አምላካችን እግዚአብሔር ዓለምን በአንድ ጣራ ሰማይ ስር ያኖረዋል። በአንድ ወለል ምድር ላይ ያኖረዋል። ሁላችንንም በዝናብ እያበቀለ በፀሐይ እያበሰለ በነፋስ እያቀዘቀዘ ያኖረናል። ምንድነው የሚያጣላል? ምንድነው የሚያባላል? እርግጥ ነው የቆዳ ቀለማችን ይለያይ ይሆናል። ነጮች አሉ፣ ጥቁሮች አሉ። እንደኛ ደግሞ እንደ ኢትዮጵያውያን ጠይምና ለስላሳ ሕዝብ የአበቦች በረቀለማት የሚመስል አለ። ቋንቋችን ልዩ ልዩ ነው። በጣም ብዙ ቋንቋዎች ይነገራሉ በዓለማችን ውስጥ። በሰውነት ግን አንድ ነን። ጾታችን ይለያያል። ወንዶች አለን፣ ሴቶች አሉ። በሰውነት አንድ ነን። ባህላችን፣ ሃይማኖታችን፣ አመለካከታችን፣ ሞያችን ይለያይ ይሆናል። ሰው በመሆን ግን አንድ ነን። ወረድ ሲል በኖህ ምክንያት የተረፍን ሕዝብ ነን። ወይ የሴም ወይ የካም ወይ የያፌት ልጆች ነን። በዓለም ላይ ያለን በሙሉ ምንድን ነው ያጣለን? ኢትዮጵያውያን ደግሞ ለምንድን ነው የክፎችን ምክር ተቀብለን እንዲህ ለመጠፋፋት ለመተላለቅ የደረስነው? ከዚህ ምን አተረፍን? ከዚህ ምን ተጠቀምን? ምን አገኘን? የኢትዮጵያ ኦርቶዶክሳዊት ተዋሕዶ ልጆች በአንድ መስቀል የዳንን ከአንድ ማኅፀነ ዮርዳኖስ ከአንድ ጸጋ መንፈስ ቅዱስ ዳግም በጥምቀት የተወለድን በአንዱ ሜሮን የከበርን ከአንዱ ውስጥ ከቅዱስ ሥጋው ከአባቶቻችን ከካህናት እጅ ቅዱስ ሥጋውን የተቋደስን ከአንዱ ጽዋ ከክቡር ደሙ ከወንድሞቻችን ከዲያቆናት እጅ በዕርፈ መስቀል ክቡር ደሙን የቀመስን ብዙ ብልቶች ስንሆን በክርስቶስ አንድ አካል የሆንን የአንዲት ቤተክርስቲያን ልጆች አንዲት ርስት ገነትን ኋላ መንግሥተ ሰማያትን ተስፋ አድርገን የምንጠባበቅ ምንድን ነው ያባላል? ምንድን ነው ያጣላል? ኧረ እባካችሁ እናስተውል፣ ወደ ሕሊናችን እንመለስ። እንደ ከዛሬ 1 ዓመት በፊት ለ2 ዓመት በተደረገው ጦርነት ትዝ ይላችኋል? ከ1 ሚሊዮን ሕዝብ በላይ አጣን። አሁንም ገና በየቦታው አለ ግጭት፣ የእርስ በርስ ጦርነት አለ። የንጹሐን ደም በግፍ እየፈሰሰ ነው። መተኪያ የሌለው ውድ የሆነ የሰው ሕይወት ሕንፃ ሥላሴ እየፈረሰ ነው። ሰው የቀየሳትንም ትንሽ ቤት ለመሰረተ ልማት ይፈለጋል፣ ለመንገድ ይፈለጋል ተብሎ ሲፈርስ ያዝናል። እንኳን ውድ የሆነ የሰው ሕይወት ሕንፃ ሥላሴ በየቀኑ እየፈረሰ ነው። እስቲ በሉ ከኔ ጋራ እርስ በርሳችሁ በሉ ብትበላሉና ብትነካከሱ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ። ገላትያ ምዕራፍ 5 ቁጥር 15 የእርስ በርስ መበላላት፣ መጣላት፣ መነካከስ መጨረሻው መጠፋፋት ነው። ለኛ ያለው ይጠፋል፣ እየጠፋ ነው። የትምህርት ተቋማት እየወደሙ ነው። ሰዎች ስራ ሰርተው የዕለት ጉርስ የሚያገኙባቸው ፋብሪካዎች እየወደሙ ነው። ሕሙማን የሚታከሙባቸው የሕክምና ተቋማት እየወደሙ ነው። ትውልድ የሚታነጽባቸው አብያተ ክርስቲያናት እየተቃጠሉ እየነደዱ ነው ያሉት። ለኛ ያለው እየጠፋ ነው። ምን ብቻ እኛንም እያጠፋን ነው። መተኪያ የሌለው የሰው ሕይወት ደግሞ በየቀኑ እየጠፋ ነው። እግዚአብሔር በቃችሁ ይበልን። የቆረጥነውን ተስፋ ይቀጥልልን። ይህን የመከራ ዘመን ያሳጥርልን። እንደቀደሙ እንደ አያቶቻችን እንደ ቅድመ አያቶቻችን ዘመን በሰላም በፍቅር እንድኖር ይርዳን። ቋንቋ መግባቢያ ነው፣ መጋደያ አይደለም፣ መባያ አይደለም፣ መጣያ አይደለም። አንዳንዶች በቋንቋቸው ምክንያት ነው የሚገደሉት፣ አንዳንዶች በሃይማኖት ምክንያት ነው የሚገደሉት። ስለዚህ ልንመለስ ያስፈልጋል። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ለኢትዮጵያውያን ጸልየዋል። አዎ ክርስትና እንደዚህ ነው፣ ድንበር የለውም። በሰውነት መጡ ኢትዮጵያ፣ በክርስትና መጡ ኢትዮጵያ። ስለዚህ ሁሉ ሰው በአንድ አይነት ነው የሚያዩት። አሁን ዛሬ እኮ ችግሩ ቋንቋ ተቀምጦ በጎጥ እኮ ነው የምንከፋፈለው። በእውነት ይሄንን ክፉ የመለያየት የጎጠኝነት የጥላቻ ዘር ከትውልዱ ልቡና እርሻ ላይ ነቅሎ ያስወግድልን።
ክቡር ሞቱ ለጻድቅ በቅድመ እግዚአብሔር። የጻድቅ ሞት በእግዚአብሔር ፊት የከበረ ነው። አንድ ኃይለ ቃል እንመልከትና ይብቃል። እስቲ በሉ ከኔ ጋር ጻድቃንን በሉ የሚጠሉ ይጸጸታሉ። መዝሙር 33 ቁጥር 21 ጻድቃንን የሚጠሉ ምን ይላሉ? ይጸጸታሉ። እኛ ግን የጻድቃን የቅዱሳን የእግዚአብሔር ባለሟሎች ወዳጆች ስለሆን እግዚአብሔር ያከበራቸውን ስለምናከብር እግዚአብሔር የወደዳቸውን ስለምንወድ በእውነት መታሰቢያቸውንም ስለምናደርግ አንጸጸትም። መናፍቃኑ ከሃዲያኑ በኋላ የማይጠቅም ጸጸት እንዳይጸጸቱ አሁን በተሰጣቸው ዕድሜ ተጸጽተው በፍጹም ልብ በንስሐ እንዲመለሱ እግዚአብሔር ይርዳቸው። የጻድቅ ሞት በእግዚአብሔር ፊት የከበረ ነው። መዝሙር 115 ቁጥር 6 አምላካችን እግዚአብሔር በቸርነቱ የሁላችንን መጨረሻችንን ያሳምርልን። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ በረከታቸው ለዘላለም በሁላችን ላይ አድሮ ይኑር። አመስግኗቸው። በስግደት ተጠምደው ይኖሩ ነበረ። ምድራዊ መልአክ ናቸው። ምድራዊ መልአክ ያሰኛቸው በመጀመሪያ ምድራዊ መብል አይበሉ፣ ምድራዊ መጠጥ አይጠጡም። ምግባቸው መጠጣቸው ምስጋናቸው ነው። እንደ ሰማያውያኑ፣ እንደ እሳታውያኑ፣ እንደ ብርሃናውያኑ፣ እንደ ቅዱሳን መላእክት እግዚአብሔርን እያመሰገኑ ነው የሚኖሩት። ከዚህ የተነሳ ምድራዊ መላእክት ብለዋል። ይህም ብቻ አይደለም፣ በሰው እጅ የተዘጋጀ ልብስ አልለበሱም። ከእግር ጥፍራቸው እስከ ራስ ፀጉራቸው ያለበሳቸው አምላካችን እግዚአብሔር ነው። ከሰው እጅ የተሰራ ልብስ አልለበሱም። ሌላው ምድራዊ መልአክ ያሰኛቸው አላገቡም። ከሕገ ሥጋ ሕገ ነፍስ ይሻላል ብለው ከሕገ እንስሳት ሕገ መላእክት ይሻላል ብለው ከሴት ርቀው ንጽሕና ቅድስናቸውን ጠብቀው ነው የኖሩት። ስለዚህ መላእክት ብለዋል። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ 300 ዓመት ሙሉ በዚያ በግብፅ ሲጋደሉ ከቆዩ በኋላ በእግዚአብሔር ፈቃድ ወደ ቅድስት ሀገር ወደ ሀገራችን ወደ ኢትዮጵያ እግዚአብሔር አዟቸው መጥተዋል። በዚያን ጊዜ አምላካችን እግዚአብሔር 60 አናብስትና 60 አናብርትን ሰጣቸው ይላል። ከዚያም እንዲህ ብለው ለምኑ አምላካችን እግዚአብሔርን፣ አምላኬ እግዚአብሔር ሆይ እነኝህን አናብስትና አናብርት ሰጠኸኝ፣ ምንድነው ማበላቸው? ምንድነው ማጠጣቸው? ብለው ለመኑ። አምላካችን እግዚአብሔርም እንዲህ ብሎ ቃል ገባላቸው፣ የረገጥከው አፈር ምግብ ሆኗቸው እሱን እየበሉ ይኑሩ አለ። ክብረ ምስጋና ለአምላካችን ለእግዚአብሔር ይሁን። እስቲ በሉ ከኔ ጋራ ጻድቅ ሰው በሉ ለእንስሳው ነፍስ ይራራል። መጽሐፈ ምሳሌ ምዕራፍ 12 ቁጥር 10። እንደ ጻድቁ አባታችን እንደ አቡነ ገብረ መንፈስ ቅዱስ ያሉ ሰዎች ለእንስሳት ለአራዊት ነፍስ እንኳን ይራራሉ። አራዊቱን ምን ላበላቸው? በረሃብ ቢደክሙስ ቢሞቱስ እንዴት ነው ማኖራቸው ብለው ለመኑ። እግዚአብሔርም የረገጥከው አፈር መብል ይሆናቸው አለ። በዚህ በቅድስት አገር በኢትዮጵያ በብዙ ገዳማት ተጋድለዋል። በተለይ እንደነ ዝቋላ ባሉት ገዳም 100 ዓመት ሙሉ በባህር ውስጥ ሆነው ለዓለም ሁሉ በተለይም ለኢትዮጵያና ለኢትዮጵያውያን ጸልየዋል። አዎ በስቋር በምድረ ከብድ ተጋድለዋል። በቃላቸው ትምህርት ብዙዎችን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር መልሰዋል። ከገቢረ ኃጢአት ወደ ገቢረ ጽድቅ መልሰዋል። ለብዙ ሰዎች መዳን ምክንያት ሆነዋል። በእጃቸው ተአምራት ዕውር አብርተዋል፣ ጎባጣ አቅንተዋል፣ ለምጽ አንጽተዋል፣ ሽባ ረድተዋል፣
ድዊ ፈውሰዋል፣ አጋንንትን አውጥተዋል። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታድጋለች ስለሚል የያዕቆብ መልእክት ምዕራፍ 5 ቁጥር 16 ላይ አዎ የጻድቃን ጸሎት የቅዱሳን ጸሎት በስራዋ እጅግ ኃይል ታደርጋለች፣ ግዳጅ ትፈጽማለች። ለ262 ዓመት ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በኢትዮጵያ ምድር ተጋድለዋል። ለብዙ ሰዎች መዳን ምክንያት ሆነዋል። ከዚያ 562 ዓመት ሲሞላቸው በአምላካችን በእግዚአብሔር ፈቃድ ተጠሩ። በምድረ ከብድ ነው ያረፉት። ለዚህ ነው ክቡር ሞቱ ለጻድቅ በቅድመ እግዚአብሔር ያልነው። የጻድቅ ሞት በእግዚአብሔር ፊት የከበረ ነው። ለምን? ጻድቃን ቅዱሳን አንድ ጊዜ ቢሞቱ ሁለተኛ አይሞቱ። በሥጋ ቢሞቱ በነፍስ አይሞቱ። በሥጋ ቢሞቱ ቢቀበሩ ፈርሰው በስብሰው አይቀሩም። ከሞት በኋላ ሕይወት አለ፣ ከመቃብር በኋላ ትንሣኤ አለና አምላካችን ኢየሱስ ክርስቶስ እንዲህ ነው ያለው፣ አነ ውእቱ ትንሣኤ ወሕይወት፣ ትንሣኤና ሕይወት እኔ ነኝ ያለ አምላካችን ኢየሱስ ክርስቶስ። ዘያምን በእመኒ ሞተ የሐዩ አለ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። የሚያምንብኝ በሥጋ ቢሞት በነፍስ አይሞትም። አንድ ጊዜ ቢሞት ሁለተኛ አይሞትም። ቢሞት ቢቀበር በሥጋ ቢፈርስ ቢበሰብስ ፈርሶ በስብሶ አይቀርም ነው ያለው። የቅዱሳን የጻድቃን ሞታቸው እረፍታቸው ነው። ብፁዓን እለ ሞቱ በእንተ እግዚአብሔር ይላል ራዕየ ዮሐንስ ምዕራፍ 14 ቁጥር 13 ላይ ብፁዓን ንዑዳን ክቡራን የሚባሉት በእግዚአብሔር አምነው ስለ እግዚአብሔር ብለው ሃይማኖታቸውን አጽንተው ምግባራቸውን አቅንተው ንስሐ የሚገባ ፍሬ አፍርተው ትሩፋት ሰርተው በሥጋ የሚያንቀላፉ በሥጋ የሚያርፉ ብፁዓን ንዑዳን ክቡራን የተመሰገኑ ናቸው። ክብር ይግባቸው ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ። አዎ ሞታቸው ወደ እግዚአብሔር የሚሄዱበት መንገድ ነው። ከምድር ወደ ሰማይ የሚወጡበት መሰላል ነው። ከሚያልፈው ዓለም ወደማያልፈው ዓለም የሚሸጋገሩበት ድልድይ ነው። ከዚህ ዓለም መከራ፣ ውጣ ውረድ፣ ጭንቅ የሚያርፉበት የሚገላገሉበት ነው። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ሞታቸው እረፍታቸው ነው የምንለው ለዚህ ነው። አስተውሉ ወገኖቼ። ስለዚህ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ እንዲህ ባለ ሁኔታ ሩጫቸውን ስለጨረሱ ተጋድሏቸውን ስለጨረሱ አሁን እናከብራቸዋለን፣ መታሰቢያቸውን እናደርጋለን። እስቲ ከኔ ጋር በሉ ጻድቃን በሉ። ድል ባደረጉ ጊዜ ብዙ ክብር አለ። መጽሐፈ ምሳሌ ምዕራፍ 28 ቁጥር 12 ጻድቃን ድል ባደረጉ ጊዜ ብዙ ምን አለ? ክብር አለ። ድል ካደረጉ በኋላ ክብር አለ። ክብር የሚገኘው ክብር የሚሰጠው ከድል በኋላ ነው። አንድ ሰው ሮጦ ከቀደመ ከጨረሰ በኋላ ታግሎ ከጣለ በኋላ ድል ካደረገ በኋላ ክብር ይሰጠዋል። ጻድቃን ሰማዕታት ቅዱሳን ደግሞ ዓለምን ድል አድርገዋልና ፈቃደ ሥጋን ድል አድርገዋልና ኃጢአትን ድል አድርገዋልና ዲያብሎስንና ሰራዊቱን ድል አድርገዋልና ድል አድራጊዎች ስለሆኑ
እግዚአብሔር ስላከበራቸው እኛም ደግሞ እናከብራቸዋለን። ጻድቃን ድል ባደረጉ ጊዜ ብዙ ክብር አለ የተባለው ይሄ ነው። ክብር ይግባቸው ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ። አስተውሉ፣ 562 ዓመት ነው የተጋደሉት። ከዚያም በኋላ ነው እንግዲህ ክብርን አምላካችን የእግዚአብሔር ያደላቸው የሰጣቸው። በዕረፍታቸው ቀን እልፍ አእላፋት ወትልፊት አእላፋት ቅዱሳን መላእክት ከሰማይ ወርደው እያመሰገኑ ነው ነፍሳቸውን ተቀብለው በክብር ያሳረጓት። ክብር ይግባቸው ጻድቁ አባታችን። መታሰቢያቸውን እንዴት ነው የምናደርገው? እናያለን። መታሰቢያቸውን እንዴት እናድርግ ስንል በመጀመሪያ ስማቸውን በመጥራት ገድላቸውን በመጻፍ በማጻፍ በመስማት በማሰማት በስማቸው አብያተ ክርስቲያናት በማሳነስ ለተራበ በማጉረስ ለታረዘ በማልበስ ለተጠማ በማጠጣት ለድሃ ቸርነት በማድረግ መታሰቢያቸውን እናደርጋለን። ማህሌቱን በማድረስ ምስጋና በማቅረብ እስቲ በሉ ከኔ ጋራ ጻድቃን ሆይ በሉ በእግዚአብሔር ደስ ይበላችሁ፣ ለቅኖች ምስጋና ይገባል። መዝሙር 32 ቁጥር 1 ላይ እስቲ አመስግኗቸው ጻድቃኑ ሰማዕታቱን ቅዱሳን። እግዚአብሔር ነው ይሄንን ያዘዘ። ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ ለቅኖች ምን ይገባል? ምስጋና ይገባል። እንኳን ስለ አምላካችን ስለ እግዚአብሔር ስም ብለው ስለ ጽድቅ ብለው ከዓለም ጋር የተጋደሉ ዲያብሎስንና ሰራዊቱን ድል ያደረጉ ብዙ መከራ የተቀበሉ ጻድቃን ሰማዕታት ቅዱሳን ቀርቶ በዚህ ምድር ላይ ጥቂት ነገር ያደረጉ ሰዎች እንኳን እኮ ምስጋና ይቀርብላቸዋል። ጻድቃኑማ ቅዱሳኑማ ሰማዕታቱማ የቱን ያህል ወገኖቼ! እግዚአብሔር ደግሞ ቃል ኪዳን ገብቶላቸዋል። በዚህ በትንቢተ ኢሳይያስ ምዕራፍ 56 ከቁጥር 4 ጀምሮ የተመዘገበውን ተመልከቱት። አምላካችን እግዚአብሔር እንደዚህ ይላል፣ ቃል ኪዳኔን ስለሚጠብቁ ሰንበቴን ስለሚያከብሩ ጽድቅን ስለሚያደርጉ ጃንደረቦች እንዲህ ብሎ ቃል ኪዳን ገብቷል። ጃንደረባ የሚለው ቃል ሁለት ትርጉም አለው። አንደኛው ጃንደረባ የሚለው ትርጉም የንጉሥ ቢትወደድ የቅርብ አገልጋይ የንጉሥ ወዳጅ ባለሟል ማለት ነው። ሌላው ጃንደረባ ማለት ዘር የማይተካ ፍሬ የማያፈራ ልጅ የማይወልድ ብቸኛ ማለት ነው። አሁን እዚህ ላይ ያነሳው ጃንደረባ እኔ ደረቅ ዛፍ ነኝ አይበል ይላል። ደረቅ ዛፍ መቼስ ፍሬ አያፈራም። ጃንደረባን በደረቅ ዛፍ መስሎታል። እንዲሁ እንደ ጻድቁ አባታችን እንደ አቡነ ገብረ መንፈስ ቅዱስ ያሉ ባሕታውያን መናኞች ብቸኞች ዘር የላቸውም፣ ፍሬ አያፈሩም፣ ልጅ አይወልዱም። ጃንደረብነት ይሄኛው አይነት ጃንደረብነት በሶስት መንገድ ይመጣል። እዚህ በማቴዎስ ወንጌል ምዕራፍ 11 ከቁጥር 19 ጀምሮ ተመዝግቧል፣ ማየት ትችላላችሁ። ሶስት አይነት መንገድ አለው ይሄ አይነት ጃንደረብነት። የመጀመሪያው ጃንደረብነት ሰዎች የሰለቧቸው ጃንደረቦች አሉ ይላል ቃሉ። የማቴዎስ ወንጌል ምዕራፍ 19 ቁጥር 11 ጀምሮ ተመልከቱ። ሰዎች የሰለቧቸው ጃንደረቦች አሉ። ፍሬ የሚያፈሩበትን አካላቸውን ያሳጧቸው በጦርነት ወይ በተለያየ ምክንያት ማለት ነው። ሁለተኛው ከእናታቸው ማህፀን ጀምሮ ዘር መተካት፣ ፍሬ ማፍራት፣ ልጅ መውለድ እንዳይችሉ ሆነው የተወለዱ አሉ። ሶስተኛው አይነት ስለ መንግሥተ ሰማያት ራሳቸውን የሰለቡ ጃንደረቦች አሉ ብሏል ክርስቶስ። እንደዚህ አይነቶቹ ናቸው። ስለ መንግሥተ ሰማያት ማለት ምን ማለት ነው? ስለ እግዚአብሔር መንግሥት ብለው
ፍሬ ማፍራት፣ ልጅ መውለድ፣ ዘር መተካት እየቻሉ ማግባት መውለድ እየቻሉ ይቅርብን ብለው ከሕገ ሥጋ ሕገ ነፍስ ይሻለናል፣ ከሕገ እንስሳት ሕገ መላእክት ይሻለናል ብለው ራሳቸውን ለእግዚአብሔር ለይተው በብቸኝነት የሚኖሩ ጃንደረቦች ደረቅ ዛፍ ነኝ አይበሉ አለ አምላካችን። ለምን እኔ ያለ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣቸዋለሁ፣ የማይጠፋ የዘላለም ስም እሰጣቸዋለሁ፣ በቤቴ መቅደሴ ደስ አሰኛቸዋለሁ አለ። አሁን ይሄ ቤት እግዚአብሔር ቤተ መቅደስ ነው። ይሄ ቤተ መቅደስ ግን መታሰቢያነቱ ለጻድቁ አባታችን ለአቡነ ገብረ መንፈስ ቅዱስ ሆኗል። ለምን በምድር ላይ ጥሩ ያደረገ ሰው፣ የተሻለ ነገር ያደረገ ሰው በሀገር መሪው ዘንድ ይከበራል። ከሌሎች ሁሉ ተለይቶ ወይ በስሙ ድልድይ ይሰየማል፣ ትምህርት ቤት ይሰየማል፣ መንገድ ይሰየማል። ለምን? የተሻለ ነገር ለወገኖቹ ለሀገሩ አድርጓል ተብሎ ይሄ ይሰጠዋል፣ ይደረግለታል። እናውቃለን። በሕዝቡ መካከል የተለየ ነገር የተደረገላቸው ሰዎች አሉ። እንዲህ እግዚአብሔር ደግሞ በባህሪው ሞት የሌለበት በመንግስቱ ሽረትና እልፈት ለውጥ የሌለበት የዘላለም አምላክ ነው፣ የዘላለም ንጉሥ ነው። እሱ ደግሞ በቤቱና በቅጥሩ ውስጥ ለወዳጆቹ፣ ለባለሟሎቹ፣ ለጻድቃኑ፣ ለቅዱሳኑ የሚበልጥ መታሰቢያና ስም ሰጥቷል። የዘላለም ስም፣ የማይጠፋ ስም ሰጥቷል። ለዚህ ነው የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን የሚባለው። እግዚአብሔር ይህን መታሰቢያ የሰጠው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ተናገራ ከወንዶችና ከሴቶች ልጆች ይልቅ አለ መታሰቢያና የማይጠፋ ስም እሰጣቸዋለሁ አለ። ይኸው በጸሎቴ ቤትም ደስ አሰኛቸዋለሁ ይላል። በቤተ መቅደሱ በቤተ ክርስቲያን ደስ ያሰኛቸዋል። ስማቸውን እየጠራን ማህሌቱን ስናደርስ ነበረ። ሊቃውንቱም ወጣቶቹም ስማቸውን እያነሱ ምስጋና ዝማሬ ሲያቀርቡ ነበር። እንዲህ ነው መታሰቢያቸውን የምናደርገው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ከዚህ የተነሳ የጻድቅ መታሰቢያ እንዲህ ነው የምናደርገው። በስማቸው ደግሞ ለእነሱ መታሰቢያ እንዲሆን ወገኖቼ ለተራበ እናጎርሳለን፣ ለታረዘ እናለብሳለን፣ ለተጠማ እናጠጣለን። ይሄም ተነግሮላቸዋል። ወዘተወክፈ ጻድቀ በስመ ጻድቅ አስበ ጻድቅ ይነስእ ይላል። ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል። የማቴዎስ ወንጌል ምዕራፍ 10 ቁጥር 41 ላይ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ሕያው ቃል ነው። ጻድቅን በጻድቅ ስም የሚቀበል አለ። አሁን በጻድቁ አባታችን በአቡነ ገብረ መንፈስ ቅዱስ ስለ ጻድቁ ስለ አባታችን ስለ አቡነ ገብረ መንፈስ ቅዱስ ስም ብሎ ቀዝቃዛ ጽዋ ውሃ ያጠጣ አለ። እውነት እላችኋለሁ ዋጋው አይጠፋበትም። ቀዝቃዛ ውሃ ትንሽ ነገር ነው፣ በእያንዳንዱ ቤት ስላለ ነው። ቀዝቃዛ ጽዋ ውሃ ያጠጣ እንኳን ዋጋ አይጠፋበትም። የጻድቁን ዋጋ ያገኛል፣ የጻድቁን ዋጋ ይወስዳል ተብሎ ነው የተጻፈው። የበለጠማ ያደረገ እንጀራማ ቆርሶ ያጎረሰ፣ ልብስማ ቀዶ ያለበሰ፣ ሌላማ ድግስ ደግሶ ብዙ ያደረገ የቱን ያህል ቀዝቃዛ ጽዋ ውሃ እንኳን ካጠጣን ስለ ጻድቃኑ ብሎ የጻድቃኑን ዋጋ አምላካችን እግዚአብሔር ይሰጠናል። እነሱ ወደ ገቡባት ወደ ገነት
ኋላም ወደሚገቡባት ወደ መንግሥተ ሰማያት በእነሱ ቃል ኪዳን እንገባለን። አምላካችን እግዚአብሔር ሁላችንን በጻድቃኑ ቃል ኪዳን ለመንግሥቱ ክብር ያብቃን። ምን ይላል መጽሐፉ? ራሱ የጻድቅ ዘር ግን ይድናል ይላል። መጽሐፈ ምሳሌ ምዕራፍ 11 ቁጥር 21 ላይ የጻድቃን ዘር ምን ይላል? ይድናል። የቅዱሳን ዘር ይድናል። የጻድቅ ዘር የሚድነው የጻድቃን ሃይማኖት ይዘን ስንገኝ፣ በጻድቃን ምግባር ስንጓዝ፣ በቃል ኪዳናቸው ስንተማመን፣ ያን ጊዜ በእውነት እንድናለን። እነሱ ያገኙትን ክብር እኛም እናገኛለን። እነሱ ወደ ገቡበት ወደ መንግሥተ እግዚአብሔር እኛም እንገባለን። እስቲ በሉ የጻድቅ መታሰቢያ በሉ ለበረከት ነው። የጻድቅ መታሰቢያ ለምንድን ነው? ለበረከት ነው። ምሳሌ 10 ቁጥር 7 ላይ ተመዝግቧል። እኛ የጻድቃንን የጽንሰታቸውን፣ የልደታቸውን፣ የእረፍታቸውን ወይም ደግሞ ቃል ኪዳን የተቀበሉበትን ዕለት መታሰቢያ እያደረግን የምንቀበለው በረከት ነው። ጻድቃንን ማሰብ መርገም አይደለም። ያልገባቸው ምናፍቃን፣ ተጠራጣሪዎች፣ ከሃዲዎች፣ ሐሰተኞች ግን ጻድቃንን ማሰብ እንደው መርገም እንደሆነ ጥፋት እንደሆነ አድርገው ይቆጥራሉ። እግዚአብሔር ልብ ይስጣቸው። ስለማያውቁት ነው። መጻሕፍት ሁሉ የሚሉት ግን የጻድቃን መታሰቢያ ለምንድን ነው? ለበረከት ነው። መታሰቢያቸውን እያደረግን በረከታቸውን ለመቀበል አምላካችን እግዚአብሔር ሁላችንን ይርዳን። እኛ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ልጆች የጻድቃንን፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያትን፣ የሰማዕታቱን መታሰቢያ እናደርጋለን። በረከታቸውንም ደግሞ እንቀበላለን። አምላካችን እግዚአብሔር ስላደለን ማለት ነው። የጻድቃንን መታሰቢያ እስከ መቼ ድረስ እናድርግ? ዝክረ ጻድቅ ለዓለም ይሄሉ ይላል የዳዊት መዝሙር 111 ቁጥር 6 ላይ። እስቲ በሉ የጻድቅ መታሰቢያ በሉ ለዘላለም ይኖራል። የጻድቅ መታሰቢያ ለምን ይኖራል? ለዘላለም ይኖራል። አይ እነሱ ሞተዋል፣ ተቀብረዋል፣ ስለዚህ ለምን ስማቸው ይጠራል፣ ለምን መታሰቢያቸው ይደረጋል ብለው የሚሟገቱን ሰዎች አሉ። እንደውም የጻድቃን መታሰቢያ የሚደረገው ሩጫቸውን ከጨረሱ በኋላ ነው፣ ከድል በኋላ ነው። ጥሩ ጀምሮ ነበር ተብሎ የተሸለመ ሰው ነው። ሮጦ መጨረስ አለበት፣ ቀድሞ መግባት አለበት። ጥሩ መታገል ጀምሮ ነበር ተብሎ የተሸለመ ሰው የለም። ታግሎ ማሸነፍ አለበት። ሲጨርስ ይሸለማል፣ ይከበራል፣ መታሰቢያው ይደረግለታል። ጻድቃን፣ ሰማዕታት፣ ቅዱሳን ስለጨረሱ ነው። በቃ ስለጨረሱ ክብር ተሰጥቷቸዋል። እኛም መታሰቢያቸውን ለዘላለም እናደርግላቸዋለን። በምድራዊቷ ቤተ መቅደስ፣ በሰማያዊዋ ደጅ፣ በጸጋው ግምጃ ቤት፣ በቅድስት ቤተ ክርስቲያን ብቻ አይደለም። አምላካችን እግዚአብሔር በሰው እጅ ባልተሰራችው በሰማያዊቷ ቤተ መቅደስ በመንግሥተ ሰማያትን ለዘላለም በሕይወት በክብር ያኖራቸዋል። ክብር ውዳሴ ለጻድቃን፣ ለቅዱሳን፣ ለሰማዕታት ይሁን። በደንብ አድርጋችሁ አመስግኗቸው። እንግዲህ ክቡር ሞቱ ለጻድቅ በቅድመ እግዚአብሔር። የጻድቅ ሞት በእግዚአብሔር ፊት የከበረ ነው። ከጻድቁ አባታችን ከአቡነ ገብረ መንፈስ ቅዱስ የምንማረው ነገር ምንድን ነው? በዚህ ታሪክ መስታወትነት የራሳችንን ሕይወት ልንመለከት ይገባናል። በመጀመሪያ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ሃይማኖታቸውን አጽንተው ምግባራቸውን አቅንተው ኖረዋል። እኛም
እንደ ጻድቁ አባታችን እንደ አቡነ ገብረ መንፈስ ቅዱስ ሃይማኖታችን ልናጸና ምግባራችንን ልናቀና ይገባናል። ለንስሐ የሚገባ ፍሬ ልናፈራ ይገባናል። ትሩፋት ልንሰራ ይገባናል። መታሰቢያቸውን ስናደርግ ይሄን ልናስብ ያስፈልጋል። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ወዳጆች ባለሟሎች ከሆንን ማለት ነው። ሌላው ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ሕይወታቸው የጸሎት ሕይወት ነበረ። እኛም ደግሞ የጸሎት ሕይወት ሊኖረን ይገባል። እንዲያውም ምግባቸው እኮ ጸሎታቸው ነው። ምግባቸው ምስጋናቸው ነው እኮ። ስለዚህ ሁል ጊዜ መጸለይ፣ እግዚአብሔርን ስላደረገልን ነገር ማመስገን፣ ሊያደርግልን ስለምንፈልገው ነገር መለመን። በተለይ በዚህ ዘመን ፈተናው ብዙ ነው። ወደ ፈተና እንዳትገቡ ትጉና ጸልዩ ነው የሚለው የማቴዎስ ወንጌል ምዕራፍ 6 ቁጥር 41 ላይ። ወደ ጥርጥር ፈተና እንዳንገባ፣ ወደ ክህደት ፈተና እንዳንገባ፣ ወደ ዘላለም ሞት ፈተና እንዳንገባ፣ ወደ ክፉ ምኞት ፈተና እንዳንገባ፣ ወደ ኃጢአት ፈተና እንዳንገባ፣ ከዚህም አልፎ የኃጢአት ደመወዙ ሞት ስለሆነ ለዘላለም ሞት እንዳንዳረግ ሁልጊዜ መጸለይ፣ በግል ሕይወታችን በማህበራዊ ሕይወታችን ያለው ፈተና ከኛ እንዲርቅና እንዲወገድ አጥብቆ መጸለይ። የጾም ሕይወት ነው መጾም። የስግደት ሕይወት ነበራቸው መስገድ። ከዚህ ሁሉ ጋር ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ አይደለም ለሰው ለአራዊት የራሩ ናቸው። በእውነት አናብርቱን ምን ላበላ አሉ። ስለ እነሱ ተጨነቁ። ለምን? ጻድቅ ሰው ለእንስሳት ነፍስ ይራራል። ዛሬ ርኅራኄ አለ ወይ ከኛ ዘንድ? ኢትዮጵያውያን ዛሬ እኮ እንኳን ለአውሬ ሚራራ ለወገኑ ለኢትዮጵያዊው ሚራራ ጠፋ እኮ። እጅግ እኮ ያሳዝናል፣ ያሳፍራል፣ አንገት ያስደፋል። እኔ መጽሐፍ ጠቅሼ ከምነግራችሁ በላይ ዘመኑ ራሱ ይናገራል። ዘመኑን መዋጀት ነው። ሰው ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው እኮ። ወገን ወገኑን በጠራራ ፀሐይ እንደ በግ እንደ ዶሮ ሲያርድ፣ እንደ ጎመን ሲቀረድድ፣ በሰይፍ ሲቀላ፣ በእሳት ሲያቃጥል አይተናል። ሕፃናት ብለው ሳይኖሩ ሳይራሩ፣ ሽማግሌዎች ብለው ሳያፍሩ ሳያከብሩ፣ መውለጃዋ ጊዜ የደረሰ ነፍሰ ጡር ማህፀኗን ቀደው ጽንሱን አውጥተው ሲጥሉ፣ ወልዳ የምታጠባ አራስ እንክብካቤ የሚገባት በግፍ ከልጇ ጋር ስትገደል አይተናል። እዚህ ዘመን ደርሰናል። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ለአራዊት ለመኑ። ሰው ግን ዛሬ በወገኑ ላይ ከአውሬ ከፍቶ በቀን በጠራራ ፀሐይ ወገኑን ይበላል፣ ይገድላል፣ ይሰብራል። አስጨናቂ ዘመን ላይ ነው ያለነው። ተለማምደነዋል። ምን ሰማ የሞት ዜና ነው። አስከሬን ነው የምንቆጥረው። ለሀገር ለዓለም የሚጸልዩ አባቶቻችን መነኮሳቱ ምናንያኑ፣ ካህናቱ፣ አገልጋዮቹ በቤተ መቅደስ ጭምር በገዳም ውስጥ ጭምር ሲታረዱ አይተናል። ከዚህ በላይ ከአውሬ መክፋት ምን አለ? መነኮሳቱ ድምፅ አራዊቱን ግርማ ሌሊቱን ጸባ አጋንንቱን ታግሰው በጾም በጸሎት በስግደት ተጠምደው ዓለምን ንቀው ለራሳቸው እኮ አይደለም ለወገኖቻቸው እኮ ነው፣ ለሀገር እኮ ነው። ምንድነው ወንጀላቸው? ግን ይሄንን ያህል እዚህ ደርሰናል ወገኖቼ። አሁን ያውም እኮ ይሄ የተፈጸመው በቅርብ ጊዜ በታላቁ ገዳማችን በደብረ ከዋክብት በዝቋላ ገዳም ነው የተፈጸመው። ዛሬ እዛም በዓላቸው ይከበራል። አቡነ ገብረ መንፈስ ቅዱስ ከግብፅ መጥተው ማንም ሳይጠይቃቸው 100 ዓመት በባህር ጸለዩ እዛ ዝቋላ። ዛሬ ግን ኢትዮጵያዊው ይታረዳል። በምድረ ከብድ ጸለዩ። በኢትዮጵያ ተዟዙረው አገለገሉ።
ወደ ቅድስት ሀገር ወደ ኢየሩሳሌም እየመጡ ታሪካቸው እንደሚነግረን፣ ዛሬ ግን በገዛ ሀገራችን ስደተኞች ሆነን። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ አራዊት አስለምደው ከአራዊት ጋር ነበሩ። ዛሬ ሰው ከአውሬ ከፋ። አባቶቻችን ገዳማውያኑ አራዊት እኮ አይተናኮላቸውም። እዚያ ጫካ ውስጥ እኮ ብዙ አይነት አራዊት አሉ እኮ። አናብስት አሉ፣ አናብርት አሉ፣ ጅቦች አሉ፣ ስንት ክፉ አውሬዎች አሉ። የሚገርማችሁ የዛሬም አባቶቻችን ገዳማውያኑ በየገዳማቱ አራዊት አስለምደው ከአራዊት ጋር ይኖራሉ። ሰዎች ግን ከከተማ ሄደው ያርዷቸዋል፣ ይገድሏቸዋል፣ ደማቸውን በግፍ ያፈሳሉ። እባካችሁ እንዲህ ብለን እንጸልይ እስቲ በሉ ከኔ ጋራ የምትገዛልህን ነፍስ ብሉ ለአራዊት አትስጣት፣ የችግረኞችን ነፍስ ለዘወትር አትርሳ። የዳዊት መዝሙር 73 ቁጥር 19 በሃይማኖት የምትገዛልህን ለአምልኮት የምትንበረከክልን ሰውነት በምግባር የምትታዘዝልን ፈቃድን የምትፈጽምልን እንደ ቃል የምትኖርልን ሰውነት ለአራዊት ለዲያብሎስና ለሰራዊቱ አትስጣት አለ። የችግረኞችን ነፍስ ለዘወትር አትርሳ። እግዚአብሔር ሁላችንን አይርሳን፣ አይረሳንም፣ አይተውንም፣ አይጥልንም። እንደ ሰዎችማ ቢሆን ኖሮ ጠፍተን ነበር። እንደ ክፉዎች ቢሆን ኖሮ እንደ ዲያብሎስና እንደ ሰራዊቱ አሰራር ቢሆን ኖሮ የለንም ነበረ። ግን እንደ አምላካችን እንደ እግዚአብሔር ቸርነት አለን፣ ወደፊትም ደግሞ እንኖራለን። ዲያብሎስ ሊያጠፋን አይቻለውም። እግዚአብሔር ከኛ ጋር ነው። አይዟችሁ፣ ተስፋ ደግሞ አትቁረጡ። ለእመ እግዚአብሔር ምስሌነ መኑ ይክለነ። እግዚአብሔር ከኛ ጋር ከሆነ ማን ይችልናል ይላል ሮሜ ምዕራፍ 8 ቁጥር 31 ላይ። እውነት ነው። እኛ ከእግዚአብሔር ጋር ከሆንን ሃይማኖታችንን ካጸናን ምግባራችንን ካቀናን እግዚአብሔርም ከኛ ጋር ነው። ማይችልናል የማይቻለውን እንችላለን። አሁን እኛ የምናዝነው ለራሳችን ነው። አባቶቻችንማ ክብር ነው ያገኙት እኮ። የእነሱ ሞት እኮ እረፍት እኮ ነው። ማን ያገኘዋል ወገኖቼ? ግን ቢቆሙ እያስተማሩ ብዙ ልጆች ያፈሩ ነበር፣ ብዙ ተተኪ ያወጡ ነበር። በጸሎታቸው ያግዙን ነበር፣ በበረከታቸው ይጠቅሙን ነበር። ያንን ነው ምናስበው እንጂ እነሱማ ታላቅ ክብር አገኝተዋል። ስለዚህ እናስብ። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ግብፃዊ ናቸው። የመጡት የት ነው? ኢትዮጵያ ነው። የጸለዩት ለማን ነው? ለኢትዮጵያውያን ነው። ምን አሉ? የኢትዮጵያውያንን ሕዝብ ኢትዮጵያውያንን ማርልኝ አሉ። ምን በልልኝ? ማርልኝ። ካልማርክልኝ ከዚህ ከዝቋላ ባህር አልወጣም ብለው 100 ዓመት ነው የጸለዩት። አምላካችን እግዚአብሔርም ኢትዮጵያውያንን ምሬልሃለሁ ብሎ ቃል ኪዳን ገባላቸው። ክብር ምስጋና ለአምላካችን ለእግዚአብሔር። እስቲ በሉ ለጻድቃን በሉ ምኞታቸው ትሰጣቸዋለች። መጽሐፈ ምሳሌ ምዕራፍ 10 ቁጥር 24 ለጻድቃን ምናቸው ትሰጣቸዋለች? ምኞታቸው ትሰጣቸዋለች። ጻድቃን ተመኝተው የሚያጡት አንድ ነገር የለም እንኳን ለምነው። ለምን? ሁልጊዜ የጻድቃን ምኞት በጎ ብቻ ስለሆነ አንድም ጊዜ ጻድቃን ክፉ አይመኙ። ሁሌ ምኞታቸው በጎ ነው። ስለዚህም የልቡናቸውን መሻት ደግሞ እግዚአብሔር ይሰጣቸዋል። ኢትዮጵያውያንን አስምረዋል። እንግዲህ ግብፃዊው ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ከግብፅ ተነስተው ኢትዮጵያ መጥተው ለክርስቲያኖች ብቻ አይደለም ለኢትዮጵያውያን በሙሉ ነው የጸለዩት የለመኑት። ይሄን ካደረጉ ኢትዮጵያውያን ለምን እርስ በርሳችን እንባላለን? ለምን እርስ በርሳችን እንጣላለን? ለምን እርስ በርሳችን እንነካከሳለን? የዚህ ነገር መጨረሻው እኮ ጥፋት እኮ ነው። እስቲ በሉ ከኔ ጋራ በምድር ሁሉ ላይ በሉ እንዲኖሩ የሰውን ወገኖች ሁሉ ከአንድ ፈጠረ።
የሐዋርያት ሥራ ምዕራፍ 17 ቁጥር 26 በምድር ሁሉ ላይ እንድንኖር በአራቱም ማዕዘናት በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ እንድንኖር የሰውን ወገኖች ሁሉ ከአንድ ከአዳም ፈጠረ። ሔዋን እንኳ የተገኘችው ከአዳም ጎን ነው። የሰው ነቁ ምንጩ የሁላችን አባት አዳም ነው። የሁላችን እናት ሔዋን ናት። አምላካችን እግዚአብሔር ዓለምን በአንድ ጣራ ሰማይ ስር ያኖረዋል። በአንድ ወለል ምድር ላይ ያኖረዋል። ሁላችንንም በዝናብ እያበቀለ በፀሐይ እያበሰለ በነፋስ እያቀዘቀዘ ያኖረናል። ምንድነው የሚያጣላል? ምንድነው የሚያባላል? እርግጥ ነው የቆዳ ቀለማችን ይለያይ ይሆናል። ነጮች አሉ፣ ጥቁሮች አሉ። እንደኛ ደግሞ እንደ ኢትዮጵያውያን ጠይምና ለስላሳ ሕዝብ የአበቦች በረቀለማት የሚመስል አለ። ቋንቋችን ልዩ ልዩ ነው። በጣም ብዙ ቋንቋዎች ይነገራሉ በዓለማችን ውስጥ። በሰውነት ግን አንድ ነን። ጾታችን ይለያያል። ወንዶች አለን፣ ሴቶች አሉ። በሰውነት አንድ ነን።